እንደምናችሁ እንደምን ቆያችሁ። ዛሬ በሌላ ሀሳብ ተገናኝተናል እና የምናወራበት ሀሳብ ፍቅር እንደያዘኝ በምን አውቃለሁ? የያዘኝ ነገር ፍቅር ነው አይደለም ብሎን ነገር እንዴት አውቃለሁ? ይህንን ጥያቄ በዓለም ላይ በሚሊዮን የሚቆጠሩ ወጣቶች፣ ጎልማሶች፣ ወንዶችና ሴቶች በመጠየቅ ከዘመን ዘመን ይቀባበሉታል። ዓለምም ይህንን ጥያቄ ከማቅረብ አርፋ አታውቅም። ከአንድ ሰው ጋር ፍቅር እንደያዘኝ በምን ነው የማውቀው? ከአንድ ሰው ጋር ፍቅር እንደያዘኝ በምንድን ነው የማውቀው? በተቃራኒ ጾታዎች መካከል ትክክለኛ ፍቅር ሲከሰት የምታወቀው በምን እንደሆነ እና ሁለት ሰዎች ፍቅር ሲይዛቸው የሚታይባቸው ምልክቶች ምን እንደሆኑ ለማስገንዘብ በርካታ የተለያዩ ሀሳቦች ሲዘነዘሩ ይሰማል። ከነዚህ መካከል አንዳንዶቹ በሰዎች የግል ስሜትና ልምምድ ላይ የተመሰረቱ ሲሆኑ፣ ሌሎች ግን በሳይንሳዊ ጥናት ላይ የተመሰረቱ ናቸው። በሳይንስ ጥናት ላይ ከተመሰረቱት መካከል ስለሷ ከማሰብ ማቆም አለመቻል። አንድ ወንድ ያፈቀራትን ልጅ አፈቀራት ወዷታል ብሎ ነገር የሚሰማው አንደኛ እንዴት ነው? ስለሷ ከማሰብ ማቆም አለመቻል። ሌላ ደግሞ ተመሳሳይ የደስታ ስሜት መጋራት። ከሷ ጋር ያለው ስሜት ተመሳሳይ ደስታ ስሜት ነው። እሷም በበኩሏ ደስ ብሏታል ከሱ ጋር በመሆኗ፣ እሱም ከሷ ጋር በመሆኑ በጣም ደስተኛ ነው። የደስታ ስሜት የመጋራት ሁኔታ ሌላኛው ነው። ሌላ ደግሞ በሷ ፊት ወይም በሱ ፊት ምስጢርን መደበቅ አለመቻልና ግልጽ ነው። ከምንወደው ጋር ሰው ስንሆን በዛው ሰው ፊት ምስጢር መደበቅ አለመቻልና ግልጽ መሆን ሌላ በሳይንስ ጥናት የተመሰረተ ምልክቶች ናቸው። በመጨረሻ ከእርሱ ጋር ጊዜ ማሳለፍ መፈለግ ወይም ከእሷ ጋር ያለችን ጊዜ አብቃቅቶ ከእሷ ጋር ማሳለፍ መፈለግ ሌላው የሳይንስ ተኮር ጥናት ከተደረጉበት ፍቅር ስሜቶች መካከል ናቸው። ለመነሻነት እንዲህ ማለት እንችላለን። በተቃራኒ ጾታዎች መካከል ያለ ፍቅር የሚመሰረተው በሁለት ተቃራኒ ጾታዎች መካከል የሚታይ የመመጣጠን ዘርፎች መሟላታቸውን ካረጋገጥን በኋላ ከዛ የተረፉትን ልዩነቶች ወይም በሁለቱም ወገን ያሉትን ጉድለቶች ለመሸከም አምነንበት ስንገባ የሚመሰረት ጥምረት ነው ፍቅር ማለት። ፍቅር የያዘን ወይስ አያዘን የሚለውን ለማወቅ ከዚህ በኋላ የምናወራው ፍቅር መሳይ ስሜቶች በሚገባ መገንዘብ አስፈላጊ ነው። ፍቅር መሳይ ስሜቶች ስንል ልክ እንደ እውነተኛ ፍቅር ሲይዘን የሚሰማን አይነት ስሜት ሲሰማንና እንደ እውነቱ ከሆነ ግን ስሜቱ የእውነተኛ ፍቅር በማይሆንበት ጊዜ ያለውን ሂደት ለመግለጽ ነው። እነዚህ ፍቅር መሳይ ስሜቶችን ከለየናቸው በእነሱ ላይ ብቻ ተመስርተን ወደ ፍቅር ግንኙነት ውስጥ አለመግባታችንን ካረጋገጥን በኋላ ከላይ ለመነሻነት ቅድም ያነሳነው ሀሳብ አለ። በተቃራኒ ጾታዎች መካከል ያለ ፍቅር የሚመሰረተው በሁለት ተቃራኒ ጾታዎች መካከል ያለ ወይስ የሚታይ የመመጣጠን ዘርፎች መሟላታቸውን ካረጋገጥን በኋላ ከዚያ የተረፉትን ልዩነቶች ወይም በሁለቱም ወገን ያሉትን ጉድለቶች ለመሸከም አምነንበት ስንገባ የሚመሰረት ጥምረት ነው። ለዚህ የተጠናው ትርጉም ደግሞ ግንኙነታችንን ጥርት አድርገን ለማጤን እንድመቸንና የጠራ አመለካከት እንድንይዝ ነው። እነዚህ አራቱ ፍቅር መሳይ ስሜቶች የሚሰጡን ሁኔታዎች ምን ናቸው? ፍቅር አይደሉም፣ ፍቅር መሳይ ስሜቶች ናቸው። እና እነዚህ ፍቅር መሳይ ስሜቶች የሚሰጡን ሁኔታዎች ምን ናቸው? አንደኛ፣ በብቸኝነት ጊዜ የምናገኘው ሰው ነው። በብቸኝነት ጊዜ የብቸኝነት ስሜት ከርሞብን ገዝግዞ ከዚህ ስሜት የምንወጣበት የተስፋ ጭላንጭል አልታይ ስለን የቀረበንና ትኩረት የሰጠን ሰው ስናገኝ የሚሰማን ስሜት ይህ ነው አይባልም። በዚህ ጊዜ የሚሰማን ስሜት ከአንድ ሰው ጋር ፍቅር ሲይዘን የሚሰማንን ስሜት ሊመስል ይችላል። ብቻችን በሆነን ጊዜ ትኩረት የሰጠንን ሰው የቀረበንን ሰው ስናገኝ የሚሰማን ስሜት ከፍቅር ስሜት ጋር ተገናኘ ነው። እናም ከዙሪያችን ሰው ጠፍቶ ምንም አይነት የጓደኛ ምርጫ ባልነበረን ጊዜ የነበረን ስሜት አልፎ አሁን በሰዎች ተከበን ወይስ በሰዎች ስንከበብ ከዛ በብቸኝነት ጊዜ ትኩረት ከሰጠን ሰው ጋር የነበረን ስሜት እውነት ይሁን አይሁን እየታየን ይመጣል። የዛኔ ብቻችን ነበረን። አሁን ከዛ የሆነ ሰው ቀረበን፣ የሆነ ስሜት ተሰማ፣ ብቻችን ነበረን። አሁን ደግሞ ሰዎች ተከበብን በሰዎች ከዛ ሰው ጋር የነበረን ነገር እውነት ፍቅር ነው አይደለም ብሎ ነገር እየታየን ይመጣል። በብቸኝነት ጊዜ ከቀረባቸው ሰው ጋር ውጤታማ ወደ ሆነው የፍቅርና የትዳር
ህይወት የገነቡ ሰዎች የመኖራቸው እውነታ እንደተጠበቀ ሆኖ ግን በዚህ ስሜት ላይ ብቻ ተመስርተው እድሜው አጭርና መራራ ወደ ሆነው ግንኙነት የገቡ ሰዎች ቁጥር ግን ከዚህ ይላል። አዎ በዚህ በብቸኝነት ጊዜ ሰው ቀርቧቸው ወደ ህይወት ወደ ፍቅር ህይወት ወደ ትዳር ህይወት የገቡ ሰዎች አሉ፣ የማይካር ነው። ሆኖም ግን በዚህ ስሜት ብቻ ተመስርተው ወደ እድሜው አጭር የሆነና መራራ የሆነ ግንኙነት የገቡ ሰዎች ቁጥራቸው ግን ከዚህ ከፍ ያለ ነው። ስለዚህ ያ ብቸኝነት ጊዜ የምናገረው ነገር ቢያንስ መጠንቀቅ አለብን ለማለት ነው። ሁለተኛ ከአንድ ሰው ጋር የሚፈጠር የመላመድ ስሜት። ከአንድ ሰው ጋር ስንላመድ የምናገኘው ስሜት ትክክለኛ ፍቅር አጋር ስናገኝ ከምንሰማን ስሜት ጋር ልመሳሰል ስለሚችል ሁኔታውን በሚገባ በማጤን አስፈላጊ ነው። ከዚህ በፊት አንዳንድ ሰዎች ከመላመዳቸው የተነሳ ወደ ተዋጣለት ወደ ዘላቂ ፍቅር ውስጥ እንደገቡ ምንም ጥርጥር የለውም። ከመላመድ የተነሳ የመጣውን ጊዜያዊ ስሜት ብቻ ተንተርሶ ወደ ግንኙነት መግባቱ ግን የሚመከር አይደለም። ምንም እንኳን በዚህ ስሜት ውስጥ ነው ብቻ ከለመዱት ሰው ጋር ወደ ተዋጣለት ወይስ ወደ ዘላቂ የፍቅር ግንኙነት ወይም ወደ ትዳር ህይወት የገቡ ሰዎች እንዳሉ ቢታወቅም ግን ይህ ስሜት ግን ብቻውን እስከ መጨረሻው ወይም ደግሞ ለሁሉም ይሰራል ማለት አይደለም። ከአንድ ሰው ጋር የሚኖረን መላመድ የፍቅርን ጉዞ ለማስጀመር በቂ የሆነ መነሻ ሊሆን ቢችልም መላመድ ብቻውን የሰጠን ስሜት ግን እስከ መጨረሻው የመዝለቅ አቅም የለውም። ምክንያቱም አሁን ስለለመድ ነው ብቻ ከተቀበልነው ሰው የበለጠ የምንለምደው ሰው ሌላ ሰው መኖር እንደሚችል መዘንጋት የለብንም። አንዳንዴ ሰፈር ስንቀይር፣ የስራ ቦታ ስንቀይር፣ የምንኖርበትን አካባቢ በቀየረን ቁጥር አዲስ ሰው ማወቁና የመልመዱ አጋጣሚ ሰፊ ነው። ሶስተኛው ደግሞ አንድን ሰው ስናደንቀው የሚመጣ ስሜት። አንድ ሰው በእውቀቱ፣ በአርት ተሰጥኦ፣ በማህበራዊ ተጽዕኖ፣ በዝነኛነቱ በመሳሰሉ ሁኔታዎች ምክንያት ስናደንቀው ፍቅር መሳይ ስሜት ሊሰጠን እንደሚችል ምንም ጥርጥር የለውም። ከማድነቅ የተነሳ የመጣ የፍቅር ስሜት። ሆኖም አንድን ሰው በአንድ ሁኔታ ስላደነቅነው ብቻ የቀረውን ዘመናችንን ከሱ ጋር ለማሳለፍ ስንወስን በእርግጥም የወደድነው እርሱን ሳይሆን ያደነቅንለት ነገር እንደሆነ መገመት አያስቸግርም። ወደሱ የመጣ ነው ካለው ተሰጥኦ ከዝነኛነቱ ወይስ ከማድነቅ የመጣ ስሜት ነው እንጂ ያንን ሰው ባናውቀውና ባናደንቀው ስሜቱ አይሰማንም ነበር። ግን ስላደነቅነው፣ ላይክ ስላደረግነው፣ አፕሪሺየት ስላደረግነው ስለተመቸን ያ ነገር ተሰማ። አሁንም እዚህ ጋር አንድ ሰው በማድነቅ ምክንያት ተቀራርበው ወደ ተሳካ ግንኙነት አልፈው የወደ ሰዎች እንዳሉ ልካድ ባይቻሉ የአድናቆት ስሜት በሰጠን ምልክት ላይ ብቻ ከመመስረት ሌሎችንም የፍቅር መሰረታዊ የሆኑ ፍቅር መመዘኛዎች ሊደመሩ ይገባል። አዎ በማድነቅ የሚመጣ ስሜት አለ፣ ግን እሱ ብቻ በቂ አይደለም። ሌሎችም ስሜት ወይም ሌሎችም ምልክቶች ከማድነቅ ባለፈ ሌሎች ነገር መኖር አለባቸው ከዛ ሰው ጋር ፍቅር ይዞን ወይስ በፍቅር ለመቀጠል የሚችል እና በማድነቅ ብቻ የሚሰማን ስሜት ያ ሰው ያ ተሰጥኦ ስተው ያለውን ዝናኛነቱ ስተው ያንን የያዘውን ስኪል ወደ ሌላ ብቀይር ልክ እሱ እንደቀየረ እነሱም ይቀየሩበታል ማለት ነው። ምንም ዋስትና የለም ከሱ ጋር መቆየት። እነዛ አይነት ሰዎችም ትላሉ ከማድነቅ ጋር የተገናኘ ብቻ መሳውን ስሜት ተመስርቶ ወደ ፍቅር ህይወት መግባት ደግሞ ጥሩ አይደለም። አራተኛውና የመጨረሻው የአንድን ሰው መልክና ቁመና ሲስበን የሚሰማን ስሜት። በመልክ ስንሳብ፣ በቁመና ስንሳብ የሚሰማን ስሜት አለ። ስለ መመጣጠን ስናወራ አካላዊ መመጣጠን በሚለው ሀሳብ ስር በመገባ እንደምንመለከተው የአንድን ሰው መልክና ቁመና ሳንቀበለው በዛ ሳንሳብ ወደ ግንኙነት መግባት አስቸጋሪ ነው። ስፔሻሊ ለወንዶች ለሴቶችም ሊሆን ይችላል። ግን የአንድን ሰው መልክና ቁመና ሳንቀበለውና በዛ ሳንሳብ ወደ ግንኙነት መግባት አስቸጋሪ ነው። ነገር ግን በአንድ ሰው የአካል ሁኔታ እንዲሁም መልክና ቁመና ሲስበን ወይም ስንሳብ ፍቅር ያዘን ሊመስል ይችላል። ሆኖም መልክና ቁመና ስቦን ሊሰጠን ከሚችለው የፍቅር ስሜት ስለሰጠን ብቻ ወደዚያ መቸኮል ለተዛባ ውሳኔ አሳልፎ ሊሰጠን ይችላል። ዘላቂ የሆነ የግንኙነት መስመር ውስጥ ለመግባት
መልክና ቁመናን ከማድነቅ ያለፈ መጣጣሞች መኖር አለባቸው። ዛሬ ብቸኛ ፍቅር መሰረት ያደረግነው በውጭ ገጽታ የመሳብ ሁኔታ በሂደት ከመጡ የተፈጥሮ ለውጦች የተነሳ እየደበዙ ስለሚሄዱ ማለት ነው። አሁን መልክና ቁመና አድንቀን መጣ። መልክና ቁመና ተፈጥሮ ሆነና ቀስ በቀስ ከኛ ሜዳቸው የታወቀ ነው። መልክ ረጋፊ ነው እና በዛ ብቻ ነገሮች ስለሚበላሹበት መልክና ቁመና ስቦን ብቻ ወደ አንድ ፍቅር ግንኙነት መግባት ውስጥ ጥሩ ነው የሚል ሀሳብ የለኝም አይደለም። እና የአንድ ሰው መልክና ቁመና ስለሳበን ብቻ ያ ስሜት ስለሰጠን ብቻ ፍቅር ነው ማለት አንችልም። ከዛ አልፈን ሌላ መመጣጠን ሀሳቦችስ ነገሮችን አይተን ብናስብበትና ብንገባበት ጥሩ ነው። ከዚህ ቪዲዮ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። መልካም